ሻሎም ሐዋርያ ዘላለም ነኝ። ለየት ባሉ አጫጭር ሐሳቦች ወደናንተ እየመጣው ነው ያለሁት። በእነኚህ አጫጭር ሐሳቦች ላይ ትኩረት አድርጌ የማስተምራቸው የጥቂት ቀናት የሚሆኑ ባለፈው ጊዜ ታስታውሱ እንደሆነ በጌታችን በኢየሱስ ክርስቶስ የተስፋን መንገድ ሳስተምር ነበር። ዛሬ ደግሞ ስለ ሐሳብ ምንጭን መለየት እንደዚሁም ሐሳብን መተርጎምና የሐሳብን መድረሻ ማወቅ በሚል ሐሳብ ለተከታታይ ጥቂት ቀናቶች የሚሆኑ የ30 ደቂቃ ሐሳቦችን አስተምራለሁ። እንደ ትምህርት አድርጌ ላቅርበው እንጂ በብዙ አሁን በተለይ ሚዲያው ላይ አሁን በጣም እየተንሸራሸሩ ያሉ የጊዜው አጀንዳዎች ጋራ ቀጥታ የሚያገናኙን ጉዳዮች ላይ አተኩሬ ለትውልድ ይሆናል ብዬ የማስበውን ነገር ለማካፈል ነው። በዚህ ጊዜ ውስጥ በልቤ ውስጥ ያለው በተለይ ከዚህ ከአገራዊ የፖለቲካ ምርጫ ጋር ተያይዞ እንደዚሁም ደግሞ ሚዲያዎች ላይ የምናያቸውን አንዳንድ ጉዳዮች ከዚህ ከተለቀቁ የዘፈን ሐሳብ ጋር ተያይዞ ያሉትን በሐሳብ በሚለው ትምህርቴና መንፈስ ውስጥ ከትቼ ላስረዳችሁ ሞክራለሁ። በሐሳብ ዓለም ላይ ጠንካራ ያልሆነ ማህበረሰብ ሲቪላይዝድ አልሆነም። ምን ማለት ነው? አንድ ማህበረሰብ ጠንካራ ነው ብለን የምንወስደው በሁሉም ነገሩ ላይ አስተሳሰባዊ ዓለሙ ከአካላዊ ዓለሙ ሲቀድምና በአስተሳሰባዊ ዓለም ማቹርድ ሲያደርግ እንደዚሁም አስተሳሰባዊ ዓለም ላይ ነገሮችን ዲል አድርጎ መጨረስ ሲችል ያን ብቻ ሳይሆን በአስተሳሰባዊ ዓለም የፈጠራ አቅም ጉልበት ሲኖረው በአስተሳሰባዊ ዓለም ላይ ብዙ ነገሮችን እስከ ወረቀት ድረስ የማቀድ ሰርቶ የመጨረስ ጉልበትና አቅም ሲኖረው ነው አንድ ማህበረሰብ ሲቪላይዝድ ሆኗል የምንለው። ያ ሲቪላይዝድ የሆነ ማህበረሰብ በደንብ የተደራጀ አቅም ያለው ወይንም ደግሞ የራሱን መብት የሌላውንም መብት የሚጠብቅ የራሱን ግዴታ የሌላውንም ግዴታ የሚያስጠብቅ የሚሆነው አስተሳሰባዊ ዓለሙ ወይንም በአስተሳሰብ ዓለም ላይ ጠንካራ ከሆነ ብቻ ነው። ያ ጥንካሬ የሌለው ማህበረሰብ የሚገርማችሁ የጋርዮሽ ማህበረሰብ የምንለው ወይንም ኋላ ቀር የሚባለው ማህበረሰብ ወይንም ግትር ቆሞ የቀረ ማህበረሰብ ብለን የምንጠራው የሚመነጨው ካስተሳሰብ ዓለም ላይ ካለው የማህበረሰቡ ደረጃ ተነስተን ነው። ያው እንደምታውቁት ያለንበት ቁሳዊ ዓለም ላለፉት 6000 ዓመታት እንዳለ ነው እየቀጠለ ያለው። ባለበት ቁሳዊ ማንነት ላይ ተፈጥሮ ያላት ጋራው፣ ሸንተረሩ፣ ውሃው፣ ባህሩ፣ ዛፉ፣ አትክልቱ፣ እንስሳው በነገር ሁሉ ውስጥ እያለፉ የመጡት ነገሮች ትናንት የነበሩ ናቸው። የሚገርማችሁ ነገር የሰው ልጅ ከዚህ ከተፈጥሯዊ ዓለም ውስጥ የተለየ ጉልበትና አቅም የኖረው በተለይ ከዚህ ከእንስሶቹ ጋር ተያይዞ ከተፈጥሯዊ ቁሳዊ ከሆነው ነገር ጋር ተያይዞ ሚስጥራዊው አቅም በሰው ልጅ ውስጥ ያለው በአስተሳሰቡ ላይ ነው። ያው እንደምንረዳው የትናንትና አንበሳ ዛሬም አንበሳ ነው።
ልክ እንደ ትናንትናው አንበሳ ነው የዛሬውም አንበሳ የሚኖረው። የተለየ የኑሮ ዘይቤና ስርዓት አታዩበትም። ይሄ ደግሞ በቀጥታ የሚገናኘው በተለያየ መልክ የአንበሳ ዝርያ ውስጥ አዲስ አስተሳሰብና የሚገነባ እያደገ የሚሄድ ያስተሳሰብ የአይምሮ ክፍል ስለሌለው ነው። ይሄ ክፍል ቢኖረው የትናንትና አንበሶች ዛሬ ላሉት አንበሶች ከሚያስቀሩላቸው ታሪክ ተነስቶ አንበሶች እያቀዱ እያሰቡ መኖር ይጀምሩ ነበር። ነገር ግን አሁን እንደምንረዳውና እንደምናየው አንበሶች ትናንትና ወይንም የዛሬ 6000 ዓመት የነበሩት ናቸው። አሁንም በዛው አኗኗር በዛው አስተሳሰብ የሚኖሩት የትኛውም እንስሳ ጦጣም ቢሆን ዝንጀሮም ቢሆን በእንስሳት ስታንዳርድና ስርዓት ውስጥ ያላቸው አመለካከት ይህንን የህይወት ስርዓት በውስጣቸው ያስተሳሰብ ዓለሙን ስለማያገኙት ወይንም ስለሌላቸው አብልጠው አተኩረው የሚሆኑት በዚህ ቁሳዊ በሆነው ዓለም ላይ በሚሆነው ጉዳይ ላይ ብቻ የተመሰረተ ስርዓት ነው የሚኖራቸው። የሰው ልጅ ከዚህ ፍጥረት ውስጥ እያደገ የመጣ እየተለወጠ የመጣ አቅም ያለው በትናንትና ታሪክ ላይ ቆሞ የነገን ማለም የሚችል የሚያያቸውን ነገሮች የሚያገናዝብ ከዛም ደግሞ አዲስን ነገር የሚፈጥር የሚሰራ ለተሻለ ህይወት ኑሮ የደረሰበት ቦታ ላይ ቆሞ ወደፊት የሚዘረጋ ፍጥረት ነው። ይሄ ደግሞ አቅሙ ያለው ሐሳብ ውስጥ ነው። ይሄ ነገር እንድታስተውሉ የምፈልገው ምክንያት ስላለኝ ነው። ምክንያቴ ደግሞ በዚህ በአስተሳሰብ ዓለም ላይ የተመሰረተ ትውልድና አገር በአስተሳሰብ ስርዓት ላይ የተመሰረተ የህይወት ፕሮግራሞች ሲኖሩን በተለይ ደግሞ እንደ መንግስት እንደ ኢትዮጵያ ሀገር መንግስት እንደ አፍሪካ አስተሳሰብ ላይ አተኩሮ የሚሰራ ከሆነ the future የሚቀጥለው የሰው ልጅ ምዕራፍና የህይወት እድገት ምንጭ ተከፈተ ማለት ነው። ምክንያቱም አስተሳሰብ የቁሳዊው ዓለም ገዢና የቁሳዊው ዓለም አቅጣጫ መስመር ቀዳጅ ቁሳዊውን ዓለም ወደ ተለየ ነገር ለዋጭ ስለሆነ ማለት ነው። አንድ የእግዚአብሔር ሰው ሲናገር እግዚአብሔር ዛፍን ፈጠረ፣ የሰው ልጅ አይምሮ ደግሞ አልጋን ፈጠረ፣ ከእንጨት የሚሰራ አልጋ ይላል። ዛፍ እንደሆነ እንዳይቀጥል ከተፈለገና ሰው ወዳሰበው ነገር ወደ አልጋነት ወደ ወንበርነት መቀየር ካስፈለገ የሚለውጠው የሰውየው ሐሳብ ነው እንጂ ዛፍ በራሱ አልጋ መሆን አይችልም። ዛፍ በራሱ ወንበር አይሆንም። ዛፍ በራሱ የተለየ ነገር አይሆንም። ስለዚህ የሰው ልጅ አስተሳሰብ ላይ መስራት ካልቻልን የዚህ ቁሳዊ ዓለም የገዢነት ሚስጥርና ስልጣን ያለበትን ትክክለኛ ቦታ አላገኘንም፣ አላወቅንም ማለት ነው። አገር እንዲለወጥ፣ ትውልድ እንዲለወጥ፣ ነገሮች እንዲለወጡ ከተፈለገ ቁሳዊ ነገር ላይ ከመስራት ይልቅ አስተሳሰባዊ ነገር ላይ በከፍተኛ ሁኔታ መስራት ያስፈልገናል። እዛ ነገር ላይ የሚሰራ ትልቅ ራዕይ ያለው መንግስትና አገር መሪዎች ነው የሚያስፈልጉን። ምክንያቱም የትኛውም ያደጉ አገሮች ወይንም በማደግ ላይ ያሉ አገሮች በዙሪያቸው ላይ ባለው ቁሳዊ ነገር ለውጥ ላይ አይደለም ለውጥ ያመጡት። ለምሳሌ የጃፓን ለውጥ በታሪክ እንደሰማነው ከሆነ የጃፓን ለውጥ የመጣው ከሂሮሺማና ናጋሳኪ ላይ ኒኩሌር ቦምብ አሜሪካን ካፈነዳች በኋላ ለመካስ ያንን ነገር ጃፓኖችን ለመርዳት በተደረገው ነገር ውስጥ የጃፓን ወጣቶች አሜሪካ ሄደው የትምህርት እድል አግኝተው
በሙሉ ተመልሰው አገራቸውን በቴክኖሎጂ በተሻለ አቅም ስለገነቡ ነው። ያቺ ደሴት የምታክል አገር አሁን ለዓለም ከፍተኛ ነገሮችን አበርክታለች ሰጥታለች። ያ ሚስጥሩ ከሁለተኛ ዓለም ጦርነት በፊት በነበራቸው የአባቶቻቸው ታሪክ ምናምን ላይ የተመሰረተ የቴክኖሎጂ አቅም አይደለም። ነገር ግን ለመካስ ተብሎ ወደ አሜሪካ የሄዱ ተማሪዎቻቸው የኤሌክትሮኒክስ እና ይዘው የመጡት የህይወት መርህና ስርዓት የዚህ የቴክኖሎጂ አቅም ነው ወደ ተሻለ ነገር ያመጣቸው። በሌላ መልክ ደግሞ የቻይናንም እድገት ብንመለከተው አንድ መንፈሳዊ ከሆኑት ዎችማኒ ከሚባሉ የእግዚአብሔር ሰው የህይወት ታሪካቸውን ካነበብኩት ነገር አንዱ ምንድነው ኮሚኒስቶቹ ከመጡ በኋላ የመጀመሪያ አቋም አድርገው የያዙት በተለይ እንግሊዘኛ ይናገሩ የነበሩትን በጣም ብዙ የቻይና በተለያየ መልክ እስር ቤት የገቡትን ሰዎች የአሜሪካንን የትኛውንም መጽሐፍ ከባህል ውጪ የሆነ የቴክኖሎጂ የእድገት የፈጠራ ስራዎች የሆኑ መጽሐፎችን በማንኛውም ሁኔታ ከአሜሪካ ከአውሮፓ አገሮች አስመጥተው ወደ ቻይንኛ በመተርጎም ህዝቡ ከዚያ ነገር ጋራ እንዲዋሃድ አድርጎ የህዝቡን ሐሳብ ከመለወጥ ነው የተጀመረው። ዎችማኒ እስር ቤት ከገቡ በኋላ የኮሚኒስት መንግስት በክርስትናቸው ምክንያት ለረጅም ዓመት ሲያስራቸው እስከሞቱበት ጊዜ ድረስ እምነታቸውን ለመቀየር ፈቃደኛ ስላልሆኑ ሰውየውን ይጠቀሙባቸው የነበረው የቻይና መንግስት የአሜሪካንን የቴክኖሎጂ የፊዚክስ የተለያዩ መጽሐፎችን በማስተርጎም እንዲሰሩ እዛ እስር ቤት ውስጥ እንዲተረጉሙ ያስገድዷቸው ነበር። ያ ደግሞ ለአገሪቱ የሐሳብ ዓለም ለውጥ ምክንያት ነበር። እንደምታውቁት መጽሐፍ ትምህርት ነው። ትምህርት ደግሞ አስተሳሰባዊ ዓለም ላይ የሚሰራ ነገር ነው። ስለዚህ አሁን አስተሳሰባዊ ዓለም ከቁሳዊው ዓለም የተለየ ዓለም እንደሆነ በመጀመሪያ ደረጃ መረዳት መቻል አለብን። ይሄንን የማንረዳ ከሆነ በአስተሳሰባዊ ዓለም ውስጥ ጠንካራ ያልሆነ ማህበረሰብ አስተሳሰባዊ ዓለምን የማይለይ ማህበረሰብ ሰሞኑን እንዳየነው አንድ ዘፈን ተዘፈነ ብሎ ኮንፊውዥን ውስጥ የሚገባ ማህበረሰብ ነው የሚሆነው። ለምሳሌ አሁን ቴዲ አፍሮ ዘፈን ለቀቀ። ይሄ የለቀቀው ዘፈን ላይ አስተሳሰባዊ ዓለም የሚያውቅ ሰው ቴዲ አፍሮ ከምን ሐሳብ ዘፈነ ብሎ ይጠይቃል። ከዛ የቴዲ አፍሮ ያስተሳሰብ ውቅር ምን አይነት ስለሆነ ነው ይሄንን የዘፈነው ይላል። ቀጥሎ ቴዲ አፍሮ ምን ሐሳብ መናገር ስለፈለገ ነው ሐሳቡን በግጥም አርጎ ምን አቺቭ ማድረግ ፈልጓል፣ ምንድነው ማድረግ የፈለገው፣ ምን ማምጣት ፈልጎ ነው ብሎ ይለያል። ከዛ በኋላ ደግሞ በዛ ሐሳብ ውስጥ የዘፋኙን ማይንድ ሴት ካገኘ በኋላ ይሄ ሰው እንደ ማህበረሰብ በምን ኤሪያ ላይ ነው ለአገር ለትውልድ ሊጠቅም የሚችል ነገር አለው ወይ ብሎ ሐሳቡን በሚዛን ላይ ያስቀምጥና ይመዝናል። ይሄ ነው የበሰለ ማህበረሰብ፣ አስተሳሰባዊ አቅም ያለው ማህበረሰብ አንድን ነገር ዝም ብሎ በስሜት ከመነዳትና ሆ ብሎ ከመጮህ ወይም ከመቃወም ትክክለኛውን የሐሳቡን ምንጭ የሐሳቡን አቲቲዩድ ከዛ በኋላ ደግሞ የሐሳቡን ፍጻሜ ተመልክቶ ሚዛን ላይ ያስቀመጠውን ነገር ከዛ ማህበረሰቡ ይሄ ጉዳይ ኢንተርቴይንመንት ነው፣ ለመዝናኛነት የተነገረ ነው፣ ለቴክኖሎጂ የተነገረ ነው፣ ለፖለቲካል ጉዳይ የተነገረ ነው፣
ጥበብ የተነገረ ነው ምንድነው ሚለውን በደንብ ሚዛን ላይ አስቀምጦ ማየት ይችላል ማለት ነው። ከዛ በኋላ ለትውልዳችን ለሀገራችን ምን ይጠቅማል በዚህ ሐሳብ ውስጥ የሚፈጠር የሀገር የልማት ጉዳይ አለ ወይ የሀገር የፖለቲካ የፍትህ አስተሳሰብ እያደገ የሚሄድ ጉዳይ አለ ወይ ወይንስ አንድ ዝም ብሎ አረፍተ ነገራዊ የሆነ በግጥም የተቀመጠ በዜማ የተዘፈነ የተቃውሞ ሐሳብ ነው ወይንም የሌላውን ሰው ሐሳብ ለማነሳሳት የመጣ ሐሳብ ነው። ይሄንን ሁሉ የምላችሁ ለምንድነው ማህበረሰባችንን ሐሳባዊ ዓለም ላይ ሳየው በጣም ስላዘንኩኝ ነው። ሐሳብን የመመዘን ጉልበትና አቅም ያለው ማህበረሰብ ገና በእውነት አልተፈጠረም። አፍሪካ ላይ ሞር ኢሞሽናል ነን። ይሄ ኢሞሽናልነት ደግሞ የእንስሶች ካራክተር ነው የእንስሶች ባህሪ ነው። ማስተዋል ከሚባለው ነገርን መመዘኛ ማለት ነው ማስተዋል ማለት ጥበብ ከሚባለው መፍጠሪያ አቅም እይታ ማለት ነው። ዕውቀት ከሚባለው የነገሩን ኦሪጂን ወይንም የነገሩን ጥልቅ ጉዳይ የሚመረምር የሚያይ መድረሻው ምን እንደሆነ የሚያውቅ ማለት ነው። ነገሩን መቆጣጠር የሚችል ማለት ነው ዕውቀት ብለን ስንጠራ በዛ ልክ አይምሮን የሚመዝን ማህበረሰብ በቃ ማለት ይቅርታ አድርጉልኝና ስለደከመኝ ስለሰለቸኝ ነው። እንደዚህ አይነት ማህበረሰብ እስከመቼ ነው የሚቀጥለው? እስከመቼ ነው እንዲህ አይነት አስተሳሰብ ላይ ወደ ማቹሪቲ ያልደረሰ በጣም ኢሞሽናል የሆነ ምልከታና አካሄድ የሚከተል ትውልድ እስከመቼ ነው ይዘን የምንሄደው? ይለወጣል ሲባል በአስማት የሚለወጥ ሀገር የለም እኮ። ይለወጣል ሲባል በአስማት የሚለወጥ ሰው የለም። እንደዚህ ብዬክ ድንገት ትንሽዬ አጭር ቀጭን በትር ይዞ እንደ ሃሪ ፖተር ፊልም እንደ ጠንቋይ መምቻ ዘንግ እንደዚህ ብሎ የሚቀይርክ ነገር የለም። ሰው አገር ማህበረሰብ የሚቀየረው በአስተሳሰብ ውስጥ ነው። ያስተሳሰቡ ጥንካሬ የልቡ ስፋት የትግስቱ ብዛት አስተሳሰባዊ ነው። ትግስት የእይታው አቅም አስተሳሰባዊ ነው። ይሄ አስተሳሰባዊ አይምሮ ሰፊ ያልሆነ ማህበረሰብ ሲያደንቅ የሚውለው አቋምና ስርዓት የሌላቸው ዛሬና ነገ ላይ ዓላማ ይዘው ራዕይ ኖሯቸው በማይንቀሳቀሱ በተቃውሞ በሚሳደቡ የተሰደበ ስድብ ምን ያመጣል? ምን ትርፍ አለው? ጨበራ እኮ ጫጫታ ምን ትርጉም አለው? ምንም ትርጉም እኮ የለውም። እኔ ብድግ ብዬ ብሰድብ ወይንም ደግሞ ስተትህን ብነግርህ አንተ ማለት እንዲህ ነህ እንደዚያ ነህ ብል ምን ይፈጥራል? መንገድ ይሰራል? ቴክኖሎጂ ያመጣል? ማህበረሰብ ይለውጣል? ጥበብ ይለውጣል? አይለውጥም። እስከ መቼ ነው ማህበረሰባችን በማይጠቅመው ነገር ላይ ስሜቱን ሲኮረኮር ብድግ ያለ የማያውቀው ንፋስና ማዕበል እየነዳው የሚሄደው? ታውቃላችሁ፣ ሐሳብ ማዕበል ነው። ውስጥ ገብቶ ነውጥ ይፈጥራል። ኢሞሽንህን ያንቀሳቀሰዋል። ከዛ በኋላ መድረሻ የለው። ማዕበል ሚነዳው መርከብ የት ነው የሚደርሰው? ማዕበል ሚነዳው ጀልባ የት ነው የሚደርስ? ኮምፓሱን ይከተላል ወይ? ሐዋርያው ጳውሎስ ምን አለ? ንፋሱ በበረታበን ጊዜ መቆጣጠር በዚህ በጨርቁ ነው የሚቆጣጠሩት። መሪው ብቻ አይደለም የሚቆጣጠረው፣ ጨርቁ ነው የንፋሱን አቅጣጫ ተከትሎ ወደሚሄዱበት አቅጣጫ የገፉት። ከዛ ኮምፓሱን አንብበው ከዚህ አሜሪካ ከሆነ አሜሪካ፣ ሚድል ኢስት ከሆነ ሚድል ኢስት የሚኬደው። ማዕበል ከሆነ ማን ነው የሚነዳው? ማን ነው ወዴት ነው የሚደረሰው? እንደዚህ አይነት ዝም ብሎ የንፋስ ግፊት ብቻ የሞላባቸው ስሜትን የሚቀሰቅሱና ነውጥ የሚፈጥር የማዕበል ግፊት ያለባቸውን ጉዳዮች መድረሻ የሌለው መርከብ። ሐዋርያው ጳውሎስ ምን ይላል በጢሞቴዎስ ላይ ሲናገር? እነኚህ ሕሊናቸው የደነዘዘ ይላል፣ ሽፕሪክስ የሆኑ ይላል። ሽፕሪክስ ማለት
በንፋስ በማዕበል የተገፋ መርከብ ማለት ነው። ማረፊያ የሌለው ማለት ነው። እና ጳውሎስ ምን አለ? ለቀን ተነዳን አለ። ንፋሱ ሲመጣ ከእጅህ ይወጣል፣ ለቀ ትነዳል። ማዕበል ሲሆን መድረሻክ፣ ፕሮግራምክ፣ ፐርፐዝ፣ ዴስቲኒክ፣ ራይክ እንደ አገር የሚመጣ ለውጥ፣ ትውልድ፣ ሐሳብ፣ መድረሻ የሚባል ነገር አይኖረውም። የማይኖረው ለምንድን ነው ብለህ ብትጠይቀኝ ማዕበል ስሜት ቀስቃሽ ነው። ዙሪያክ ላይ ያለውን የምትሄድበትን መንገድ የሚያናውጥ ነው። የምትገባበት፣ የምትወጣበት፣ የምታረገውን ነገር ሁሉ ከቅድህ፣ ከዓላማ፣ ከሐሳብህ ውጪ የሆነ ንፋሳዊ ንቅናቄ ማለት ነው። ይህ ንፋሳዊ ንቅናቄ እንደ አገር ሊጠቅመን የሚችለው መድረሻ ያለው የለውጥ ፕሮግራም መሪውና ፕሮግራሙ ሲሆን ነው፣ ራዕይ ሲሆን ሊጠቅም የሚችለው። ካለበለዛ ማዕበል ገፍቶ ደሴት ላይ ይጥልሃል ማለት ከነበርክበት ወይንም ከምደርስበት አገርና ስርዓት ውጪ የሆነ ብቻህን የሚያስቀር ልንለውጠው የማንችለው ልንወጣበት ማንችለው ያሸዋ ሰርጥ መሃል ከቶ ሊገለል ሊያጠፋንም ይችላል ማለት ነው። ስለዚህ ሐሳብ የሚባለው ነገር መተርጎም አለበት። እኔ አገሬን ወዳለው አገሬ ላይ የትውልድ መነሳት፣ የሀገር ለውጥ፣ ለልጆቻችን የተሻለ ዓለም ከሐሳባችን ውስጥ የፈጠርነው አዲስ አሁን ያለች ኢትዮጵያ ወይንም ትናንት የነበረችውን ኢትዮጵያ የማትመስል ኖረን አይደል እንዴ እያየን ያለ ነው። የትናንቷን ኢትዮጵያ ለማድነቅ ለማክበር አባቶቻችንን ለማሞገስ በመልካም መንገዳቸው በነጻነታችን ላይ በተለያየ ነገር ላይ በሰጡን አገር ፍቅር ላይ መልካምነት ላይ እንመካለን። ነገር ግን በኖርነው ኑሮ እኔ የኖርኩትን ኑሮ ልጄ እንዲኖር አልፈልግም። እኔ የኖርኩትን ኑሮ እኔ የሄድኩበትን መንገድና ሐሳብ ቴክኖሎጂ ልጄ እንዲኖርበት አልፈልግም። ለምን? ዓለም ጥሉን የትና የት ሄዷል። በ1953 የነ መንግስቱ ነዋይ እና ግርማሜ ነዋይ የመፈንቅለ መንግስት ንጉሱ ላይ ባደረጉ ጊዜ በሬዲዮ የተላለፈውን አሁን ስንሰማው ከኛ በኋላ ነፃ የወጡ ብዙ የአፍሪካ ሀገሮች ጥለውን ሄደዋል ይላል። ምን ማለት ነው? አዎ ከሁለተኛ ዓለም ጦርነት በኋላ ነገሮች በንጉሱ ስርዓት ትምህርት ተጀምረዋል፣ የተለያዩ ጉዳዮች ሆነዋል። ነገር ግን ዓለም ደግሞ ከሁለተኛ ዓለም ጦርነት በኋላ አፍሪካን ቀኝ ግዛቶች እየተለቀቁ ነው። ከኛ ኋላ አገር የሆኑ እኛ እንግዲህ አገር የነበርነው መቼ እንደሆነ ማሰብ አለባችሁ። ከኛ ኋላ አገር የሆኑ የተባሉ አገሮች ጥለውን ሄደዋል ማለት ምን ማለት ነው? ወደ ሀገርነት ከመጡ በኋላ ያላቸውን አኗኗር፣ ያላቸውን ባህል፣ ያላቸውን ስርዓት፣ ያላቸውን መብት፣ ዲሞክራሲ፣ ያላቸውን ቴክኖሎጂ፣ ያላቸውን የማህበረሰብ ኑሮ ማቅለል እያንዳንዱን በፓኬጅ ውስጥ ካላየኸው ኮንፊውዝ ትሆናለህ። ይሄ ነው እንግዲህ ሐሳባዊ ማስተዋል ወይም ማቹሪቲ አለ የለህም አስብሎ አንተን ሚዛን ላይ የሚያስቀምጥ። ፓኬጁን ማታውቀው ከሆነ አታስተውልም። ሃይማኖታዊ ጉዳይን አምጥተህ ያለ ፓኬጁ ፖለቲካ ውስጥ ብትከተው እኛ ረጅም ሃይማኖት ያለን እንዲህ ኖ ሃይማኖት ስናወራ ሃይማኖት ብቻውን አውርተን ሃይማኖት ጠቅሰን ሃይማኖት አስረድተን ሃይማኖቱ የሚጠይቀውን ያንኑ ኦሪጂናሉን አውርተን መሆን አለበት። ለምሳሌ እኔ ክርስቲያን ነኝ። ክርስቲያናዊ አስተሳሰብና አመለካከት ቤተ ክርስቲያን አሁን ያለችበት ሁኔታ ልክ አይደለም ብዬ ሞግታለሁ። ቤተ ክርስቲያን ያለችበት የትኛውም የጥንቷን ቤተ ክርስቲያን በሉ ሮም ያለችው ወይንም ኢትዮጵያ ወይንም ግሪክ ወይ ራሻ የትም ያለችው ቤተ ክርስቲያን ቱን ወይንም ጀርመን ያለው ፕሮቴስታንት በሉት ወይንም ኢትዮጵያ ውስጥ ያለው ወንጌል አማኝ ያለው ደረጃና ቤተ ክርስቲያን ብሎ የሚጠራው ማንነት
ልክ አይደለም ብዬ ሞግታለሁ። ዘላለም እንዴት ልክ አይደለም ትላለ ቤተክርስቲያን? ከጥንት ጀምሮ የመጣ በዘመናት ውስጥ ያለፈ እንዲህ ያለ ብላይ ልትከራከረኝ ትችላለ። አዎ ዘመናትንም ያስቆጥር ጥንትም ይሁን ቤተክርስቲያን የምትለካው በብሉፕሪንቷ ላይ ይሄ ብሉፕሪንት የሚላትን አይነት ቤተክርስቲያን አለች ወይ? ይሄ ብሉፕሪንት ናችሁ ሚለውን ነን የሚል ቤተክርስቲያን አለ ወይ? የኛ አይምሮ ወይንም ደግሞ በዘመን ውስጥ ያለፉ ነገሮች የሰጡንን ሐሳብ ያንን ሐሳብ ማንሞግተው ማናስቀይረው ከብሉፕሪንቱ ጋር አይሄድም ብለን የማንከራከረው አድርጋችሁ እሱን ብቻ ይዛችሁ የምታቀነቅኑ ያንን ሐሳብ ብቻ መተርጎሚያ የምታደርጉ ሰዎች የያዛችሁትም እኮ ሐሳብ ነው። የያዛችሁትም እኮ የሆኑ ሰዎች የሆኑ ጊዜ ላይ የፈጠሩት ሐሳብ ነው። ከብሉፕሪንቱ ውጪ ወደ ድንገትም ወደ ብሉይ ኪዳን ሄደው ከክርስቶስ የቤተ ክርስቲያን መሰረት ከመንፈስ ቅዱስ የባለቤትነት ማንነት ውጪ የሆነ የሰው ስርዓት በሰው ትምህርት የተመሰረተን ነገር ይዘው ይሆናል። ትንቢተ ኢሳይያስ መጽሐፍ ላይ ምን አለ ነብዩ? እንደዚህ ብሎ ይናገራል። እንደዚህ ይላል፣ እንዲህ ይላል ኢሳይያስ 28 ቁጥር 9 ዕውቀትን ለማን ያስተምረዋል? ወይንስ ወሬን ማስተዋልን ለማን ይሰጠዋል? ወተትን ለተወ ወይንም ጡትን ለጣሉ ነውን? አዎ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በዚህ ስርዓት በዚያ ጥቂት በዚህ ጥቂት በዚያ ነው። በባዕድ አፍ በልዩ ልሳን ለዚህ ሕዝብ እናገራለሁ ረፍት ይህች ናት ይላል። ትእዛዝ በትእዛዝ ስርዓት በስርዓት ይላል። ይኸውላችሁ አሁን ስርዓት ነው። ከዛ ደግሞ ዕውቀትና ማስተዋል ከሌለ ትእዛዝ ነው። የሰጡህን ሕግ ነው ተከትለ የምትሄደው። የሰጡን ሐሳብ ላይ ነው አተኩረ የምትንቀሳቀሰው። ነገር ግን ሪያሊቲው እሱ አይደለም። እውነቱ ትክክለኛው ትርጉም ምንድነው ሲባል ይሄ ሕዝብ አለ እግዚአብሔር፣ ይሄ ሕዝብ ስሙ፣ ይሄ ሕዝብ ኢሳይያስ 29:13 በአፉ ወደ እኔ ይቀርባል በከንፈሮቹም ያከብረኛል፣ ልቡ ግን ከእኔ የራቀ ነውና በሰዎች ሥርዓትና ትምህርት ብቻ ይፈራኛልና። ስለዚህ እነሆ ድንቅ ነገርን በሕዝብ መካከል ድንቅ ነገርን ታምራትንም እንደገና አደርጋለሁ። ጥበበኞችን ጥበብ ትጠፋለች፣ ማስተዋላቸውም ማስተዋል ትሰወራለች ይላል እግዚአብሔር። ምን አለ? በሰው ትምህርትና ሥርዓት ብቻ አለ። እንግዲህ ያስከው የሃይማኖት ሐሳብ ምሳሌ ነው እየሰጡ ያለው። የሃይማኖት ሐሳብ በፓኬጅ ውስጥ ቻሌንጅ መደረግ አለበት። ሃይማኖት በፖለቲካ ቻሌንጅ አይደረግም። ሃይማኖት በፍልስፍና ቻሌንጅ አይደረግም። የሃይማኖት ብሉፕሪንት ያለው ሰው የሃይማኖቱን ትክክለኛነት የሚፈልግ ትውልድ ካለ ወደ ሃይማኖቱ ብሉፕሪንት ሄዶ ነው አሁን ያለው ሐሳብ ከዚህ ከብሉፕሪንቱ ይለያል አይለይም ብሎ የሚፈትነው ቼክ የሚያደርገው። ከዛ በኋላ ነው በትክክል ምን የሚረዳው ሃይማኖትን የተነገረበትን ሐሳብ ገብቶት የሚለው። እንዲህ ፖለቲካውን በሃይማኖት መፍታት የሚፈልግ አገር፣ ሃይማኖቱን በፖለቲካ መፍታት የሚፈልግ፣ ፖለቲካውን በፍልስፍና መፍታት የሚፈልግ፣ ፍልስፍናውን በሃይማኖት መፍታት የሚፈልግ ድብልቅልቁ ውስብስብ ያለ ማህበረሰብ የሆነው ለምንድን ነው? ለሁሉ ነገር የራሱ ፓኬጅ፣ የራሱ ስርዓት፣ የራሱ አደራረግ አለው ብለን ያንን በስርዓቱ ማንፈታው። ቴክኖሎጂውን ከሚበላው እንጀራ ጋር መሰረተ ልማቱን ለለውጥ መሰረተ ልማት የሚሰራውን ከፖለቲካ ምንድነው ይሄ ዲስኩር ከፖለቲካ ርዕዮተ ዓለም ጋር የሚያያይዘው ለምን?
መሰረተ ልማት ነው ብሎ እንዴት ማሰብ አይችልም? እንዴት ፓኬጅ አይፈጥርለትም? እንዴት ፓኬጅ መፍጠር ያቅተናል? ወገኖቼ በሚቀጥለው ላይ ሐሳብ በሚለው ሐሳብ ጠንከር ብዬ እመጣለሁ። አሁንም ጠንከር ብዬ ነው እያወራሁ ያለሁት፣ እንድታስተውሉ ፈልጋለሁ። ከምንም የተለየ ሞቲቭ አልተነሳውም። የማውቀው አንድ ነገር ነው። ያየሁት የሰማሁት በዙሪያዬ ላይ ያለው ነገር የሚነግረኝ በሐሳብ በጣም የበሰለ ማስተዋልና ጥበብ ዕውቀት ያለው ማህበረሰብ እንዳልተፈጠረ ይታየኛል። በጣም ክፍተት አለ። እንደ ትውልድ ይሄ ክፍተት በጣም አለ። በተለይ አሁን ባህር ላይ እንዳለ ጀልባ ትውልዱ ሆኗል። በንፋስ ማዕበል፣ ያው ማዕበሉ የሚነሳው ታውቃላችሁ ከንፋሱ የተነሳ ነው። ንፋስ ደግሞ ሐሳብ ነው። ንፋስ ወሬ ነው። ንፋስ ድምፅ ነው። ንፋስ ቴክኖሎጂ ነው። በቃ እንዲህ ወዲህ ወዲያ ሲያናውጠው ሳይ እንደው ትንሽ ብችል ማንቃት ምችላቸው ሰዎች ካሉ 1000 2000 ሰው ቢሰማኝ ብዬ ነው ማወራው። ሻሎም